እሱንም ያቀመረል መካ ልቤ ባንተ በርሱ ተመካ። መመኪያው አላህ ሱብሓነሁ ወተዓላ ነው። ረሱል ሰለላሁ ዐለይሂ ወሰለም እኛ ፊዲያከ አብያ ኡሚ ያ ረሱላህ ምንላቸው እኛ ማለት ነው በሰላዋትና እነሱ የሰሩትም ስራ በመስራት እንጂ አህባሽ እንደሚሉት ልክ በመንዙማቸው ያቀመረል መካ ልቤ ባንተ በርሱ ተመካ እያሉ ዲቢ እየወገሩ ማለት ነው። እንደዚሁም ደግሞ 32 ጥርስን አርሞ የሚጥል ጫት እየቃሙ ዛሬ ያለነው መካ ነው። እንዴት ነው አንድ ጓደኛ ካለ መዲና ናዘጅራን ትሉታላችሁ ማለት ነው። ሰላም እንዲላ ኢትዮጵያ ተቀምጦ መዲና ነኝ ዛሬ ቂማሃ መዲና ነኝ ብሎ የሚቦተልኩ ናቸው። በመሰለኝና በደሳለኝ የሚጓዙ ማለት ነው። ስለዚህ አህባሽን እንጠነቀቅ። እንግዲህ የሽርክ ጭማቂ የቢዲያ ጠንሳሽ በጥሜት ለማጥፋት ንጹህ ምድር አሳሽ ደፍረው እየዋሹ የሐቅን ሰው ከሳሽ ቀሚስና ጥምጣም ውብ ኮፍያ ለባሽ አቂዳ ሲፈተሽ እጅግ የጠነባሽ የተውሂድ እውነታ ፈጽሞ ያልገባሽ የከሃዲያን ቅምጥ ቱባቸው ነው አህባሽ በሄዱበት ሁሉ ጫት እያላመጡ ህዝቡን ከእምነቱ ከሐቅ የሚያስወጡ ሰው እያታለሉ የሚቀላውጡ የኢስላምን ውበት ሳያውቁት በቅጡ መስመር እየሳቱ ሁሌ የሚላቅጡ እንደዚህ ነው አህባሽ በመሰላቸው ይመራሉ። እኔ ያልኩት ይሆናል። አላህ ሱብሓነሁ ወተዓላ በየቦታው አለ የሚሉት አለ። በእርግጥም ግን ደግሞ እሱ እንደዚህ ቦታ እናንተን አያስፈልገውም። አላህ ሱብሓነሁ ወተዓላ ፈውቀል አርሽ ነው ስትሏቸው አይ እንዴት አርሽ ከመፈጠሩ በፊት የት ነበር አላህ ብለው ይጠይቋቸዋል። ራሳቸው የት እንደሚዛመድ ያላቅም ይሄንን ያለ ሰው እንደውም ይከፍራል ብለው በዲፍረት የሚናገሩ ናቸው ማለት ነው። ስለዚህ ለሱና ሰዎች ጥላት የሆኑ ሰዎች ደግሞ ወይት ነው የምታገኟቸው? የቀብር አፈር ያዲናል። የሺዎቹን አፈር በጥብጣችሁ ብትጠጡት ያዲናል። የሺዎቹን የቀብር አፈር በጥብጣችሁ ብትጠጡት ያዲናል ብለው ነው የሚናገሩት። ያዲናል እንዴ? ከሞት የሚያድን ነገር አለ? የለም። አላህ ሱብሓነሁ ወተዓላ ያችን የጻፋት ሩህ ማለት ነው እስከዝነሽ ብሎ ለውህል መሕፉዝ ላይ ሁሉም ነገር ተጽፋ ያለቀች መዝገብ ሊቀይሯት የሚችሉበት አንዲያች ምክንያት የለም ማለት ነው። አንዲያች ምክንያት የለም። ዛሬ ሺዎቹን ተተናገራችኋቸው ጉዳት ይደርስባቸዋል። ተው ሺዎቹን መናገር የለባችሁም። ሺዎቹ በሐቅ ሰዎችን ማክበር ግዴታ ነው ማለት ታላቆችን ማክበር የእውቀት ባለቤቶችን ማክበር ማለት ነው። ግን ደግሞ እነሱ በማይሆን ቦታ ላይ ከሆኑ በቢዲያ ዓለም ላይ ከሆኑ እንደዚሁም ጉልበትህን ሳሙኝ እናንተ ጀማዓ ክበቡና ፎጣውን ግፍ ታረጉታላችሁ። እኔ የምሰግደው የት ነው? መካ ካዕባ ነው። ዛሬ ዙሁር ካዕባ ነው። ቂሷ እኮ ነው። መካ ነው የምሰግዱት። እኔና ሰግድ ያለው ችግር የለም። ለማንኛቸውም እንደዚህ ናቸው። የቀብር አምልኮትም የሚያስፋፉ ኢስላምን ለመውጋት ፊት የተሰለፉ ሸራቸውን ጋርደው የሚለፈልፉ የዋህ ካገኙ ግን ከሐቅ የሚያስቱ ጥመትን ለመውጋት ሁሌ የሚሳሳቱ ምላሳቸው በሐቅ ከቶ ያልተሟሸ የልባቸው ሞራል እጅግ የቆሸሸ አስተሳሰባቸው በጣሙን የላሸ እንደዚህ ነው አህባሽ። ሐዲስ ቁርአን አይመራቸውም ሺዎቹ ብለዋል። አለቀ። መረጃ የለም። መረጃ አምጡ የለም። እንወያይ የለም። እሳ አይ ውሃብያ ብለ ውሃብያ ካሉ እንደውም መሐመድ አብዱል ወሃብ የሚባሉትን የሱና ተሐዲሶን ሰው ነው ውሃብያ የሚለው እኮ። ውሃብ የሚለው ለጋሽ ነው። በትክክለኛው ቢጠሩት ለጋሽ ነው የሚሆንባቸው ማለት ነው። ውሃብ የሚለው ቋንቋ ምንድነው? ለጋሽ ነው። ከአላህ ሱብሓነሁ ወተዓላ ስሞች ውስጥ አንዱ ማለት ነው። እነሱ ግን ምንድነው ያመጡት? ውሃብያ